ከእግዚአብሔር ጋር መተካከልን የሚለው መታዘዝን ነው። አይ ከእግዚአብሔር ጋር ይተካከል የነበረው ስልጣን እንደነበረው ከእርሱ በታች የሚገዙለት አካላት እንደነበሩት ማሳያ ነው። እሱ በታች የሚገዙለት አካላት እንዴት ነው የሚገዙለት? እኔ እንጃ እንግዲህ እንዴት እንደሚገዙለት እንዲህ ነው ባልልም ብቻ የሆነ ስልጣን እንደነበረው ማሳያ ነው። ምን አይነት ስልጣን ነው? ኢየሱስ ክርስቶስ ከእርሱ በታች እንዲገዙለት የሚያደርግ ስልጣን ምን አይነት ስልጣን ነው? ለምሳሌ መላእክት እኮ ስልጣን አላቸው ከእነርሱ በታች። አሁን ለምሳሌ ቅዱስ ሚካኤል የመላእክት አለቃ ነው። ከእርሱ በታች የሚገዙለት መላእክቶች አሉ። መልአክ ከእግዚአብሔር እኩል ሆነው መላእክት ለመልአክ ለታላቁ መልአክ እንደዛ ያደርጋሉ። ከእግዚአብሔር እኩል ሆነው መናፍቅ ከእግዚአብሔር እኩል ሆነው እኩል እኮ ያስባለው ስልጣኑ ነው ማለት ከእግዚአብሔር ጋር የሚያመሳስለው ስልጣን እንዳለው ለማሳየት ነው። ምን አይነት ስልጣን ቢኖረው ነው ኢየሱስ ክርስቶስ ከአብ ጋር እኩል የተባለው? እኩል ሳይሆን ከእግዚአብሔር ጋር መተካከል የሚለው ያው የገዥነትን ለማሳየት ነው። ከእርሱ በታች የሚገዙ እንደነበሩ ለማሳየት ነው። ልክ እግዚአብሔር ገዢ በሆነበት ልክ እግዚአብሔር ገዢ በሆነበት ልክ ያልከኝን ጥሩ ነጥብ ይሻላል። ገዢ በሆነበት ልክ መመሳሰልን ነው ያልኩህ። ከእሱ ጋር የሚመሳሰለው ነገር ነው። አንተ አልክ ይላል ተብሎ ተጽፏል። አንተ አልክ ተብሎ ተጽፏል እና አንተ አልክ እያልኩ ልቀጥል። አንተ ምንድን ያልከው? እግዚአብሔር ገዢ በሆነበት ልክ ከእግዚአብሔር ጋር መተካከል ማለት እግዚአብሔር ገዢ በሆነበት ልክ ምን መሰለህ፣ እኔ ልልህ የፈለግኩት ከእግዚአብሔር ጋር የሚያመሳስለው ምንድን ነው? እግዚአብሔርም ገዢ ነበር፣ ኢየሱስ ክርስቶስም ደግሞ በራሱ ደረጃ ገዢ ነበር። ማለት በራሱ ደረጃ ማለት የእሱ ደረጃ ከአብ ያነሰ ነው እንዴ? ምን ጥያቄ ያለው? ኢየሱስ ክርስቶስ እሺ፣ የሚስተካከል ማለት ከአብ ያነሰ ማለት እንዴት ፈተው? የሚስተካከል ማለት ነው የሚስተካከል ለማለት የፈለገው ያው ገዥነት ጋር ለማገናኘት ከአብ የተለየ ከሆነ ለምንድን ነው የሚስተካከለው? ለምንድን ነው የሚስተካከለው? የእሱ ቦታ ጆሆዋ ዊትነስ አይደለ? ላይ እያወራ ያለሁት ከምን አንጻር ነው? ኢየሱስ ከአብ ያነሰ ከሆነ የሚስተካከል ተብሎ በምንም ኮንቴክስት ከእሱ ጋር ሊነጻጸር አይችልም። በምንም ኮንቴክስት በምንም እያልኩ ያሉት ምክንያቱም ፈጠረበት የሚለውን የአሪዮስን ትምህርት ስለምታስተጋባ ማለት ነው። ባህሪ ነው የሚለው ሞርፌ የሚለው ባህሪ፣ መልክ የሚለው ሞርፌ የሚለው የግሪክ ቃል ነው። ባህሪ ማለት ነው። ስለዚህ እሱ በእግዚአብሔር ባህሪ ሲኖር ሳለ ቅድመ ዓለም ከአብ ጋር እኩል ነበረ፣ የሚስተካከል ነበረ ነው የሚለን። ፈጠረበት ብለህ የምታምን ከሆነ የሚስተካከል ተብሎ የሚናገርለት ነው። እንዴት ሀው ማለት በምንም ሴንስ ሊስተካከል አይችልም። የአንተ ዶክትሪን እዚህ ጋር ሳመጣው በምንም ሴንስ ማለት ነው። እና በእግዚአብሔር ባህሪ መስተካከሉ ደግሞ አንተን እዚህ ጋር በአንድ ጥቅስ ሪፊዩት ያደርጋል ዶክትሪን። እና እንዴት ታብራራለህ? ድጋሚ ልጠይቅ እስኪ። እንዳልኩህ ከእግዚአብሔር ጋር የመሳሰለው የነበረው ወይም ደግሞ ይተካከላል የተባለው ኢየሱስ ክርስቶስ የባሪያ መልክ ከመያዙ በፊት ሰው ከመሆኑ በፊት ከእርሱ በታች ባሪያዎች እንደነበሩት ወይም ከእርሱ በታች የሚገዙለት አካላት እንደነበሩ ለማሳየት ነው። ልክ እግዚአብሔር አብ ከእርሱ በታች የሚገዙለት አካላት እንዳሉ ሁሉ የቱ ጋር ሀሳቡ እሱን ነው የሚያሳየው። የባሪያ መልክ እሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም እና ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ አለ። በእግዚአብሔር መልክና የባሪያ መልክን ነው እያነጻጸረ ያለው። ያወራ ያለው ከእግዚአብሔር ባህሪ ጋር የሚተካከል እርሱ በእግዚአብሔር ባህሪው እርሱ በባህሪው ከእግዚአብሔር ጋር እኩል የሆነ ነው። ፕሪኤግዚስት ሰን ኦፍ ጋድ ስናወራ ከእግዚአብሔር ጋር ከአብ ጋር እኩል የሆነ ነው እያወራን ያለ ነው። ምክንያቱም እርሱ በእግዚአብሔር መልክ ሲኖር ሳለ በእግዚአብሔር ሞርፌቴው በእግዚአብሔር ባህሪ ሲኖር ሳለ የሚለውም ራሱ እኮ እንዴት እንደሚኖር ነው የሚናገረው። ግን እዚህ ጋር ሲኖር ሳለ ከሚለው ይልቅ እያወራ ያሉት ምንድን ነው? የሚተካከል ነው። ስለዚህ ባህሪ ካልሆነ ሞርፌ የሚለው መልክ የሚለው በምንም አታብራራው። ምክንያቱም ሞርፌ የሚለው ባህሪ ማለት እንደሆነ ነው እያወራን ያለ ነው። ስለ ባህሪ ነው። እና በምን ኮንቴክስት ነው የተፈጠረ ከሆነ ከፈጠረው ጋር በገዥነትም በባህሪም ሰዎችም ደግሞ እስኪሰግዱለት እኩል ከአብ ጋር የሚሰግዱለት እንዴት ሆኖ ነው? ከአብ ጋር እኩል የሚሰግዱለት ስትል አልገባኝ። ቅድም ምን አልከኝ? አብ እንደሚሰግዱለት ሰዎች እንዲሁም ደግሞ ለወልድ መስገዳቸው እኩል አስብሎታል። ስለዚህ ለወልድና ለአብ የሚሰገዱ አይደለም መመሰል ያልኩ። አሁን እኔ ሰዎች ምናምን አላልኩም።
ከእርሱ በታች የሚገዙለት አካላት እንደነበሩ ያሳያል ነው ያልኩት። እነማን ናቸው ከእርሱ በታች የሚገዙለት አካላት? ሹር አይደለም እዛ ላይ እርግጠኛ አለ። ኦኬ ከእርሱ በታች የሚገዙለት አካላት ለአብ እንደሚገዙት ነው የሚገዙለት አይደለም። ታዲያ ለአብ እንደሚገዙለት የማይገዙለት ከሆነ ለምን የሚተካከል ተብሎ የተነገረለት? የሚተካከል ማለት እኮ እኩል የሚሆንለት ማለት ነው። ሌላ አማርኛ ማለት ነው። አሁን ምን መሰለህ፣ አሁን የባሪያ መልክ የሚለውን ሀሳብ ላይ ቆመ ማየት ያስፈልጋል። የባሪያ መልክ ያዘ ሲል ተገዢ እንደሆነ ታዛዥ እንደሆነ ያሳያል ተገዢነቱን። ከዛ በፊት ምን ነበር ካልክ ደግሞ ገዢ እንደነበረ ከእርሱ በታች የሚገዙለት አካላት እንደነበሩ ያሳያል። ገዢነትን ያሳያል ካልከኝ ገዢነቱ ከእርሱ ጋር ሲነጻጸር እኩል ከሆነ ለአብ እንደሚገዙት ለእሱ መገዛታቸው ምንን ያስጠይቃል? እኔ ጥያቄ። ምክንያቱም ገዢነትን ያነጻጸር ያለው እኩል ማለቱ ወይም ደግሞ ከአብ ጋር የሚተካከል የሚለው ገዢነትን ነው። ምክንያቱም የባሪያ መልክ የሚለው ደግሞ ተገዢነትን ያሳያል። ከእርሱ በፊት የባሪያ መልክ ሳይዝ ደግሞ ገዢ እንደሆነ ያሳያል። ስለዚህ በገዢነቱ ከአብ ጋር የሚተካከል ነው። ከአብ ጋር የሚተካከል ከሆነ ደግሞ ፍጡር ማለት አንችልም። ምክንያቱም ከአብ ጋር የሚተካከል መለኮት እንጂ ፍጡር ሊሆን አይችልም ነው። ነገር ግን አብና ወልድ የማይተካከሉ ከሆነ ተገዢና ገዢ ነው እንጂ የሚሆኑት ሁለቱም ገዢ ሆነው ተገዢዎቹ አንድ አይነትን ተገዢነትን ለሁለቱ ሲያቀርቡ አንመለከትም። ምክንያቱም ፍጡርና ፈጣሪ አንድነት ተገዢነትን ሲቀበሉ ስለማንመለከት። ስለዚህ ኢየሱስ ክርስቶስ ለምንድን ነው ከአብ ጋር እኩል የሆነው? ገዢ ስለሆነ። ገዢነቱ ደግሞ ከአብ ጋር የሚተካከል ነው ብለን ስንወስድ ደግሞ አይደለም። ለምን አልክ? ወልድ የተፈጠረ ፈጣሪ ከሆነ አብ ደግሞ ከዘላለም የነበረ ከሆነ ፈጠረበት የምትል ከሆነ በምንም ሴንስ ባይዘዊ በምንም ሴንስ ኢንሴንስ በምንም ሴንስ እያልኩ ያለሁት እኩል ሊሆን አይችልም ነው። ስለዚህ እኩል የማይሆን ከሆነ ደግሞ እዚህ ጋር እየጠየኩ ያለሁት ከአብ ጋር የሚተካከል ተብሎ የተቀመጠለት ቃል ለፍጡርነት የሚውል አይደለም። ምክንያቱም ወልድ ፍጡርነት ብለህ የምታምን ከሆነ ማለት ነው። ሀሳቡን ካገኘው ያው የቅዱስ ጳውሎስን መልእክቶች ካነበብክ ለምሳሌ አንደኛ ቆሮንቶስ ምዕራፍ 8 ከቁጥር 4 እስከ 6 ያለውን ብታነብ በሰማይና በምድር ብዙ አማልክት ቢኖሩም ከአንዱ በቀር አምላክ እንደሌለ እናውቃለን ይላል እና ወረድ ብሎ ቁጥር 6 ያም አምላክ አብ ስለመሆኑ ይናገራል። ሼማውን ለሁለት ከፋፍሏል። ዘዳግም 6:4 ከፋፍሎ እያቀረበ ነው ብዬ መሞገት እችላለሁ። እንዴት ነው የምታስረዳኝ? ያው ነው እንዳስረዳው ነው። ያንተ የምትረዳበት አረዳድ አለ፣ እኔ ደግሞ የተረዳሁበት አረዳድ አለ። ቀደም እንደነገርኩ ስለሆነ ተመሳሳይ ሳይክል ውስጥ ከመግባት እቺ ሳይክል ምትላል ነገር ወዳታለሁ። አይዘው ትላንት ባለፈውም እያልከኝ ነበር እና ግን ሪል ማለት ስለሆነ ከቅንነት አንጻር በሰማኝ ጥሩ ነው ማለት በደንብ ሰማኝ በደንብ ደዌ የሆነ ያለበት ስህተት መንገድ ስለሆነ ነው እያወራ ያለሁት። እስቲ ኮኛ በጣም ቆሜ ማወራ ይህንን በደንብ እንድትረዳ ፈልጋል ማለት እኔ የተረዳሁት ነገር እንዲገባ ፈልጋል። ሁሉም እኛ የተረዳን እኛ ክርስቲያኖች ወልድ ዘላለማዊ አምላክ ነው፣ ከአብ ጋር የሚተካከል ነው፣ ኦንቶሎጂካል ሰቦርዲኔት የማያደርግ ነው፣ ወይም ደግሞ በንባራዊነት እንሰት የማናገኝበት ነው፣ እንደ አርዮሳውያን ኑፋቄ ነው ብዬ ከቅድም ጀምሮ አንተ ቅዱስ ያልከው አርዮስ ለእኔ መናፍቅ ነው፣ ዛሬም ደግሞ ትምህርቱን በአንተ በኩል አወግዘዋለሁ ልክ እንደ አትናቴዎስ ብዬ የተናገርኩም ለዛ ነው። እና እንድትረዳው የፈለግኩት የሆነ ነገር አለ። ምክንያቱም ክፍሉ እያለ ያለው ከአብ ጋር የሚተካከል እንጂ ከአብ ያነሰ የተፈጠረ ፍጡር አይልም ነው። ለዛ ነው ገዥነትን ስታመጣልኝ አብን እንደሚገዙት የሚገዙለት አካል ኦኬ አሌክሳንድር የጠየቀው ጥያቄ ትዝ አለኝ። ለአብና ለአብ የምናቀርበው አምልኮና ስግደት ለወልድ ማቅረባችን ምንን ያስጠይቃል ሲለው አርዮስ መልስም አልነበረውም ይላል። ኒቂያ ጉባኤን ስታጠና ማለት እና ተመሳሳይ ጥያቄ እየጠየቅኩ ነው ልክ እንደ አሌክሳንድር ማለት እየጠየቅኩ ያሉት ምንድን ነው? ለአብ አምልኮና እንዲሁም ደግሞ ለወልድ ማቅረባችን ምንን ያስጠይቃል? እኔ ጥያቄ ማለት ለአብ መገዛታችን ቀደም እናልከኝ ገዥነትን ያሳያል። በገዥነት ደግሞ እኩል ይሆናሉ ነው ያልከኝ እና ለአብ መገዛታችን ወይም ደግሞ ከእርሱ በታች ያሉት ከወልድ በታች ያሉት ለአብ እንደሚገዙት እንዲሁ ለወልድ መገዛታቸው ምንን ያስጠይቃል ነው እስካሁን እየጠየቁ ያሉት እና እቺ እንድመልስልኝ እፈልጋለሁ። አርዮስ መልስ አልነበረውም ተብሎ ተጽፏል እና ሪል አንተ መልስ የለህም ወይ? አርዮስ ነው ቅዱስ አርዮስ በለው እያልኩ ስንቴ
እንደዛ ተብሎ ተጽፏል። ባይዘ መልስ አልነበረውም ተብሎ ተጽፏል። ኤክሌሲያስቲካል ሂስትሪ ወይም የቤተክርስቲያን ታሪክ ስታጠና ማለት ነው።